እኔ ምላችሁ ሙሉ ቀን ሲሰሩ ውላችሁ ምሳችሁን በልታችሁ ከሰዓት ላይ ሲርባችሁ ቤታችሁ ደግሞ ስገቡ የተሰራ ምግብ የለምና ምን አይነት ምግብ ነው የምትበሉት? ከምሰራቸው ቢዝነሶቼ መሀል አንዱ የራሴ የሆነ ትልቅ ፋሽን ብራንድ እንዳለኝ ታውቃላችሁና በጣም ብዙ ኦርደሮችን ዛሬ ስንቀበል ነው ያለው። ቀድሞውም ደግሞ ኦርደር ያደረጉ ብዙ ሰዎች ስለነበሩ እንዲደርስ ብዙ አይነት ስልኮችን ብቻ በጣም ብዙ አይነት ስራዎችን ነበር ዛሬ ስሰራው ያልኩትና ምሳ ጠግቤ ራሱ በልቼ ማለት ነው የበላው አልመስልም። በጣም ደክሞኝ እርቦኝ ነው ቤት የገባሁትና ተረጋግቼ ምግቤን እንድሰራ ዳቦ ውስጥ ለውዝና ሙዝ አድርጌ አንድ ላይ የበላውላችሁ ቆንጆ ሚክስ ናት። ባይዘው እኔ ብቻ ነኝ ወይስ እናንተም ትጠቀሙታላችሁ? እና ዛሬ ቀኔን በጣም አድካሚ ያደረገውና በጣም ብዙ ስራዎችን ሰራ ነው ያልኩት ስላችሁ ከምን የተነሳ መሰላችሁ? ምርቶቻችን እለት እለት በጣም ተወዳጅነታቸውና ተፈላጊነታቸው በጣም እየጨመሩ ያሉ እዚህ ሀገር ላይ በቀላሉ የማይገኙ አይነት ምርቶች ናቸውና ማቴሪያሎችን በሙሉ ከውጪ ስለሆነ የምናስመጣቸው ስቶክ ተይዞብኝ ከበዓል በፊትም በኋላም በጣም ብዙ ኦርደሮችን ነበር የተቀበልነውና በሰዓቱ ስላልደረሰ በጣም በቃ ብዙ ነገሮች ነበሩ። ያው እንግዲህ በዚህ አጋጣሚ አንዳንዴ እንደዚህ አይነት ነገሮች ያጋጥማሉና በጣም ይቅርታ ለማለት ፈልጋለሁ። ምርቶቻችን እዚህ ምስሉ ላይ እንደምታያቸው በክፍት በሸሚዝም ሊሆን ይችላል፣ በሹራብ በቲሸርት አንድ ላይ ከቱታ ጋር ኮምፕሊት። በተጨማሪም ደግሞ እነዚህም በጣም የሚያማምሩ ዘመናዊ የሆኑ ቢጃማዎችን ከ3 እስከ 4 ፒስ እኔ ጋር ማግኘት ትችላላችሁ። ኦርደር ለማድረግ በውስጥ አሩኝ። ቴሌግራሜንም ከስራ አስቀምጣለሁ።